ልንገራችሁ እስኪ ዛሬ ስለ አዲስ አበባ ኤክስፒሪየንስ ስለ አዲስ አበባ ኤምባሲ ስላለኝ ኤክስፒሪየንስ ልንገራችሁ። ኤምባሲ እንግዲህ የመጀመሪያው ነገር እንግዲህ ኤምባሲ ስትጠሩ ጠዋት ተነስቶ እኛ ለምሳሌ አሁን ኤምባሲ የተጠራሁት አንድ ሰዓት ከሩብ ነበር። ኢትዮጵያ ሰዓት አቆጣጠር አንድ ሰዓት ከሩብ ነበር የተጠራ ነው። በቃ ጠዋት ነው ብለኛ ደግሞ በሌሊት 11 ሰዓት ተኩል ኦሬዲ ለ12 ሩብ ጉዳይ ምናምን ሄድና ተሰለፈን። በጣም ሰልፍ አለው ከኤምባሲው ስፓልት ተሻግራችሁ ትልቅ ሰልፍ አለ፣ ተሰለፋላችሁ። እንግዲህ በዛን ሰዓት እጅ እንኳን አንድ 20 ሰው 30 ሰው ቀድሞኛል። ግን የሚገርመው ነገር እንደዛም ተሰልፋችሁ ገብታችሁ ያው በሰጣችሁ ሰዓት ሳይሆን ገብታችሁ በሰጣችሁ ወረቀት ነው የምትጠሩትና ቅድሚያ የሚሄዱ አሪፍ ነው፣ ጥሩ ነው። ግን እና አላችኋለሁ እንደንትን ልንገራችሁ ከመጀመሪያ ከዛ ተሰልፈን ልክ 2 ሰዓት ሲል 1 ሰዓት ተኩል ምናምን 1 ሰዓት ከ20 ተኩል ሲል መሻገር ስፓልት አሻገሩን። ይዛው ሰፋጆችም አሉ ኤምባሲ በር ላይ የሚጠብቁት ይወጣሉ ጠባቂዎቹ። ወዛ ያሻግሯቸው። እንደገና ተሻግራችሁ ሰልፍ ትይዛላችሁ። ያንን ሰልፍ ይዛችሁ ትፈተሻላችሁ። ፍተሻ አለ። ኤሌክትሮኒክስ ምናምን መያዝ አይቻልም። ስለታም ነገር ምን መያዝ አይቻልም። እሱን ተፈትሻችሁ እዛ የተጠራችሁበትን ኢንተርቪው አይተው ኬዝ ነምበር አይተው መጠራታችሁን አረጋግጠው ያስገቧችኋል። ከገባችሁም በኋላ አንድ ፍተሻ አለ። ያልኳችሁ ነው ፍተሻው። እንግዲህ በቃ ምንም የለም ብቻ ኤሌክትሮኒክስ የሆኑ ነገሮች ባትሪ ተመረጠ ነው ከስልክ ውጪ ስለታማ ነገር። ከዛ ውስጥ ገባላችሁ። ውስጥ ከገባችሁ በኋላ ደግሞ ወደ ኢንተርቪው ክፍል አለ። እንደገባችሁ ፊት ለፊት ነው። በዛ ስትገቡ መጀመሪያ የሚቀበሏችሁ አሉ። ዶክሜንታችሁን የሚቀበሉ ያዛችሁትን ዶክሜንት ኮመን የሆኑ ዶክሜንቶች አሉ። ለምሳሌ በርዝ ሰርቲፊኬት፣ ፖሊስ ሰርቲፊኬት፣ ፓስፖርት፣ የትምህርት ማስረጃዎች እነዚህ ኮመን የሚባሉት ናቸውና እነዚህን ይቀበሏችሁና እዛ ተቀመጡ ይሏቸዋል። አንዳንዴ ውስጥ ይሞላል። አሁን የሄድ 20 ምናምን ሰው ስለቀደመ ውስጥ ቦታ በቃ ኦልሬዲ ሞልቶ ነበርና ወረቀታችን ካስገባን በኋላ ውጭ ወጣንና ውጭ መቀመጫ አለ። እዛ ተቀመጠ። ከዛ በኋላ በተራ ይጠሯቸዋል። ምንድነው ኢንተርቪው የሚያደርጉት ሰዎች አሉ። 1 7 6 ይሆናሉ። ይጠሯቸዋል። እዛ ያውላችሁ ላችኋለሁ። የኛም ተራ ደረሰና ተጠራል። በጣም የሚገርመው ነገር ልንገራችሁ። ተጣጣን ቁጭ ብለን ከፊት ለፊታችን 8 ቁጥር ይመስለኛል ባለሳሳት 8 ቁጥር ላይ የነበረው ሰውዬ ኢንተርቪው የሚያደርገው ማለት ነው ወንድ ነውና ከሱ ጎን ደግሞ ያለችው 9 ቁጥር ያለችው በቃ እኛ ቁጭ ብለን እሱ አንድ ሰው ኢንተርቪው ያደረገ እሷ 2 ሰው 3 ሰው በቃ አፕሩቭ ያደረገች ሹድ ያለች ሸኛለች። እየሳቀች ሁሉ አማርኛ ሁሉ ትንሽ ትችላለችና ታያችኋላችሁ፣ ትሰማላችሁ፣ ታያላችሁ በተለይ ወደፊት ከተቀመጣችሁ ነው። እሱ ደግሞ እኛ ቁጭ ብለን ተራ እየጠበቅን ወደ 2 ሰው ታዲያ አንድ በትዳር አንድ ደግሞ በትምህርት ነው ትዝ ይለኛልና በቃ ጭንቀት ተራችሁ እስከሚደርስ የእነሱን ባህሪ ነው መታጠሙት። የጠያቂዎቻችሁ ማን እንደሆነ አታውቁትም። እዛ ብራዘር ነበረ እኔ በቃ 8 ቁጥር እንደደረሰን ጸሎት ነው ይሄ ሰውዬ በቃ እንትን ነው የሚያደርገው እያልኩ ሁላችሁ ማይደርስ ነገር የለም። ደረሰና ዮሴፍ መኮንን 8 ቁጥር አልተባለም። የወንድሜ ስም ማለት ነው። እኔ ቁጭ አልኩ። እሱ ተነሳና እንደ መንገድ ለካ ፊት ለፊታችን ስለነበረ አስተርጓሚ አይታኛለችና እሱ ሄዶ ሲቆም እናንተ ማለችን ገብቷታል ለሁለታችን ስለሆነ የተጨመረው ሰው አንድ ጋር ስለሆነ እዛ ተነሳን ሄድን። እንደገና አሻራ ስንሰጥ እንግዲህ ያልኳችሁ ድንጋጤ ያለ ሰውየው 2 ሲጥል አይቼዋለሁ። ደንገጠዋል። እንደገና ከዛም አልፎ አሻራ ስንባል አሻራው ማሽኑ እምቢ ይቀበላል። እንደገና ጠራጊ መጥቶ አስጠርጎ እምቢ አለው። ብቻ ወደ 5 ደቂቃ ብቻ አሻራው እዛ ከሌላ ቦታ ይመስለኛል ላይ ቴክኒሻን ነው መጥቶ አስተካክሎት ነው አሻራው ወሰደ። ተጀመረ እንግዲህ ዋናው ነገር ዳውም እግዚአብሔር ይመስገን እንዳሰብኩት አይደለም። አንዳንዴ እዚህ ጋር ነግራችሁ ፈለኩት። አንዳንዴ እንደምታስቡት አይደለም። ሌላውን አባረርና ወይ ሌላውን እንዲና ያደርግና እኔ እንዲና ያደርገኛል ብላችሁ ፍጹም እንዳታስቡ። ምክንያቱም እኔ የደነገጥኩበት የፈራሁት ቦታ ደረሰኝ። ደግሞ እሱ ነው የሚደርሰን ታያለኝ ያለኝ ነበር ብራዘርና
ደረሰኝ እዛሽ ምንም ማድረግ አልቻልኩም። ግን ምንድነው ደረሰኝ በኋላ ሆነ የሰራሁት ውሸት የለም ያዘጋጀሁት የውሸት ዶክመንት አልመሰለኝም። ከዛ ጠየቀን። የመጀመሪያው ጥያቄ ያው መሀላ ነው የሚያስምላችሁ እውነቱን እንደምትናገሩና ይላቸዋል። ከዛኛ ደግሞ ማዘራችን ነበረ ስፖንሰር ያደረገችን የምትወስደን እና የሚወስዳችሁ ብሎ ጠየቀን። ነገር ነው ለመዘግብላችሁ የምትፈልጉት ሰው ምናምን አለ ነው የለም አለው። እቺ እንግዲህ መስቀለኛ ጥያቄ ናት። እሺ እንደቀላል እንዳታዩት እንደየኬዙ ይለያያል። እቺ መስቀለኛ ጥያቄ ናት እና በዛ የሚገርማችሁ ነገር ምን ብሎ ቢጠይቀኝ ጥሩ ነው ከድሬዳዋ አዲስ አበባ በመጣችሁ ነው። ድሬዳዋ አዲስ አበባ በባቡር ነው የመጣነው አልኩት። እዛ በቃ ከአስተርጓሚው ጋር እንደ ኢትዮጵያ ውስጥ ባቡር አለ እንደ ከሀገር ሀገር መሄድ ብሎ እኛን ረስተውና ወሬውን ያዘላቸው። እዛ በቃ ዝም ብሎ ያያል። ኮምፒውተሩን አየን እሷ ጋር እያወራ ኮምፒውተሩን አየን። ኮንግራቹሌሽን ብሎ ነጭ ወረቀት ሰጠን። ምን ማድረግ እንዳለብን የሚገልጸን ወጣት ማለት ነው። እና 2 ደቂቃ 3 ደቂቃ ኢንተርቪው የቆየ ነው፣ ብዙ አልቆየንም። እና ፕሮቶኮል የሚባለው አለ። አሁን ፕሮቶኮል ብለው ሲጀመር ለልብስ ብዙ አትጨነቁ። ኳዥዋል የሆነ ልብስ አሁን በየዕለቱ ምን ለብሱት ልብስ ሳይሆን ቢያንስ የሆነ ፕሮግራም ስትጠሩ ሲያደርግ የሆነ ነገር ስትሄዱ እራሳችሁ እንድትታዩ የሚያደርግ አይነት ልብስ አለ አይደለ? ኩል የሆነ ልብስ ያልተጋነነ ደስ የሚል ጽድት ያለ ነገር ልብሳችሁ መገኘት ሲጀምር ከወገብ በላይ ነው የሚያዋችሁ። ለማየትም ጊዜ የሚለው በሰከንዳቶች ያችሁ ነው። ዞር ብላችሁ የሆነ ጥያቄ ጠይቃችሁ ዞር ብሎ ኮምፒውተሩ ደግሞ ወደ ላይ ይላል። እናንተ ተመልሳላችሁ። አስተርጓሚዋ ታወራለች። እሱ ያደርግ ይሄን ያህል ልብስ ላይ ትኩረት የሚያደርጉት ነገር የለም። እና አሜሪካ ኤምባሲ ይጥላል እሱ ነው የሚወድቀው ነው የምትሉት ነገር እኔ እንግዲህ በገባሁበት ሰዓት ውሸት ነበር። ምክንያቱም በጣም ብዙ ሲያልፍ አይቻለሁ፣ ሰው ሲወድቅም አይቻለሁ። አሁን ለምሳሌ አንድ ማለት ዳር ወደቀበት ልንገራቸው። የምትወስደው ሴትዮ እንግዲህ እንደሰማሁት ነው ባለ ትዳር ነበረች እና ትዳሯን ፈታ ነው የምትወስደው። በፊት ባለ ቤቷ ስሙ ማን ነው ብለው ጠየቁት። ሊመልስ አልቻለም። አላውቀውም ብዙም እንደዚህ ያላወራን አናሊስት ማለት በጣም የሚያወሩት ደግሞ ብላክ አፍሪካ አሜሪካ ናት ጠያቂው ማለት ነው። እና በቃ ምንም ላደርግላችን ብለው እንደውም እሱ ሲጨቃጨቅ ምናምን እንዲህ ነው ምናምን ብሎ አስተርጓሚ ሲሆን ጠያቂው ተነስታ ሄደች። በዚያው እንዲህ ይሆናል። ስለዚህ ምን ልላችሁ ነው ኢንተርቪው ከማድረጋችሁ በፊት የእናንተ ኬዝ ምንድን ነው የሚለውን እዩ። አንዳንድ ሰው ኢንተርቪው ላይ እንዲህ ተጠየቁ። አሁን የተጠየቁትን ነገርኳችሁ ነው። ኦኬ እኔም እንዲህ ነው የምጠየቁ ብላችሁ እንደቀመጡ። ሁሉም ኢንተርቪው የሚያደርግ ሰው የሚጠየቀው ጥያቄው በኬዙ ጋር የተያያዘ ጉዳይና ጉዳይ ነው። ኬዝ ነንበራችሁን ወቁ። ኬዝ ነንበራችሁን ካወቃችሁ በኋላ የቪዛ ታይፓችሁ ማወቅ ትችላላችሁ። ወይም ደግሞ መጀመሪያ ላይ ዌልካም ሌተር ቤተሰብ የተላከለትን ካለ ያንን ኬዝ ነንበር ወቁት። ኬዝ ነምበሩን ስታዩት ቪዛ ታይፓችሁ ማወቅ ትችላላችሁ። አሁን የኛ ቪዛ ታይፕ F24 የሚባለው ነው፣ ወይም ደግሞ F2B ፋሚሊ ኬዝ ነው። F2B ይባላል። ምንድነው F2B? ያላገባ ከ21 ዓመት በታች ግሪን ካርድ ሆልደር የሆነ እናት ወይ አባት ያለ ማለት ነው። ያ ማለት ምንድነው? ዜጋ ያልሆነች እናት ወይ አባት ያለው አሜሪካ እድሜው ከ21 ዓመት በላይ የሆነ ግን ምንድነው ያላገባ ነው መስፈርቱ። ልጅ ሊኖራችሁ ይችላል፣ ችግር የለውም። ልጅ ካላችሁ ግን ማግባት አትችሉ፣ ያላገባ ነው። ወይም ደግሞ አገብታችሁ ከሆነ ዲናይ ይሆናል ማለት ነው ኢንተርቪው ሳስቀም። ምክንያቱም ቪዛ ታይፕ የሚፈቅደው ያላገባን ስለሆነ በዚህ ዲናይ ያደርጓቸዋል። ለዛም ነው እኛን ትዳር ወረቀት ምናምን ካለ ብሎ የጠየቀ። ምክንያቱም ሀበሻ ብዙ ጊዜ ኢንፎርሜሽን አንሰጣጣም። ስለዚህ ማንም ሰው ቪዛ ታይፑን ካወቀ በእርግጠኝነት 90 እና 80% አፕሩቭ ተደርጎ የማለፍ እድል አለው ብዬ ነው ማስበው። ምክንያቱም ቪዛ ታይፓችሁን አወቃችሁ። አሁን ለምሳሌ እኔ F2B ካታጎሪ ነው። F2B ካታጎሪ ውስጥ ምን ይጠየቃል የሚለውን ታያላችሁ። ጉግል ማድረግ ትችላላችሁ። በኋላ የሚሆን አፕሊኬሽን አለ እነግራችኋለሁ።
ሪኮሜንዴሽን ነገር የሚሰራ ኤአይ ጥያቄ ሁሉ ጠይቁታላችሁ። እኔ አሁን ጠየቄው ብዙ ጥያቄዎች ነግሮኛል። ለዛም ጥያቄ ብቻ እስከ መልሱ ይነግራቸዋል። አሁን የፍቱቢ ኬዝ ላይ ማዘሬና ትምህርት ኤምባሲ ምን አይነት ጥያቄ ነው የምጠይቀው፣ መልሱስ ምንድን ነው ማለት ያለብኝ ብትሉት ቀጥታ የምትጠየቁትን ጥያቄ ከ20 ምናምን በላይ ጥያቄ ያመጣላቸዋል። ምንስ መመለስ እንዳለ ፖላይት ሆናችሁ መመለስ ያለባቸውን ነገር ይነግራቸዋል። ኤፍቱኤ ደግሞ ይባላል። አሁን ከ21 ዓመት በታች ግሪን ካርድ ሆልደር የሆኑ ልጆቻቸውን የሚያመጡበት ወይም ደግሞ ሚስቶቻቸውን የሚያመጡበት። ይሄ ደግሞ ከኤፍቱቢ ትንሽ ፈጠን ያለ ነው። ግን ምንድነው አሁን ዋናው ታይፕ ያልኳቸው ኬስ ታይፓቸው ነው። አሁን ኤፍቱቢ የሚጠየቀው ጥያቄ እና ኤፍቱቢ የሚጠየቀው ጥያቄ አይደለም። እኔ እናቴ ያሱት እንደምታወጣኝ አይደል? እኔ የምጠየቀው ጥያቄ ባለትዳር ሚስቱ ወይም ደግሞ ባሏ የምታወጣ ሴት የሚጠየቀው ጥያቄ አይደለም። ለትምህርት የሚሄደው የሚጠየቀው አይደለም። ለቱሪስት የሚሄደው የሚጠየቀው አይደለም። የሁሉም ይለያያል። ኢንተርቪው የሚያደርጋችሁ ሰዎች እናንተን አጠንተው አይደለም የሚመጡት። ስተጣጥሱ እዚህ ጋር ብዙዎቻችን ስለምንሰራው እዚህ ጋር ነው። ከ100 ሰው በላይ ኢንተርቪው ሊያደርጉ ይችላሉ። እነሱ የሰው ማንነት አይገባቸውም። የሚያገባቸው ያ የሚመጣው ሰው በምን የቪዛ ታይፕ ነው እያመለከተ ያለው። በዚህ ቪዛ የሚያመለክትበት ቪዛ ታይፕ ደግሞ ምን አይነት ጥያቄ ብንጠይቀው እውነቱን ልናውቅ እንችላለን የሰውዬ የሚሄድበትን መንገድ ብለው ስለሚያስቡ በዛ ተጠቅሞቻ ሳይኮሎጂ ያሸንፏቸዋል ብዙዎቻችሁ። ይሄ ነው ያለው። እኔ ደግሞ የተረዳው ነገር እንደውም ብዙ ኢንተርኔት ጎርጉር ያለው ብዙ በአማርኛ የሚለቀቅ እንደዚህ አድቫይስ የሚያደርግ ብዙም የለም። አንድ ሁለት ሰው ሴት ወንድ ምናምን አይቻለሁ፣ ግን ብዙም የለም። ያ ብቻ ሳይሆን ደግሞ የሚገርማችሁ አድቫይስ ቢያደርጋችሁ እንኳን ቀጥታ እኔ እንዲተደረግኩ ነው። ስለዚህ ሰው ሁሉ እኔም እንዲህ ልጠይቅ ይችላል የሚለው ነው የሚያስበው። መጀመሪያ እንዴት ልጠየቅ ይችላል ከማለታችሁ በፊት ምንድነው ቪዛ ታይፕ፣ ምንድነው ቪዛ ካታጎሪ፣ እኔ በየትኛው ቪዛ ካታጎሪ ነው የጀመርኩት ፕሮሰስ የተጀመረልኝ፣ ቤተሰብ የጀመረልኝ ወይም ደግሞ ለመዝናናት በየትኛው ካታጎሪ ነው። ያን ካታጎሪ ይዛችሁ መስቀለኛ ጥያቄዎች ሊኖሩ ስለሚችሉ ያንን ይዛችሁ ኢንተርኔት ላይ ትገቡና ካታጎሪያችሁን ካወቃችሁ በኋላ እኔ እንዳልኳችሁ ኤፍ2ቢ ኤፍ2ኤ የሚባል አለ፣ ኤፍ3 አለ። ያገባ ልጆቹንም አንድ ጋር ምናምን ጠቅልሎ ይዞ የሚሄድበት ፕሮሰስ አለ። እናት አባቶች ካለው ይለያል። ብዙ አይነት ፕሮሰስ ነው ያለው። ሲቲዝን የሆነ ልጆቹን የሚወስድበት አለ፣ አያር የሚባል እና ብዙ አይነት ነው ያለው። ኢሚዲየት ሪላቲቭ ይባላል። አሁን ሲቲዝን የሆነ ሰው ኮታ ሳይጠብቅ ልጁን አማሽን የሚችልበት አለና ቪዛ ካታጎሪው በትንሹ ከ8 በላይ ነው ያለው። ስለዚህ ኢንተርቪው ከመግባታችሁ በፊት የመጀመሪያው መሆን ያለበት ነገር የሚመክራችሁ ቪዛ ካታጎሪ ምንድን ነው ስፔሲፋይ አድርጉት። የእናንተ ቪዛ ካታጎሪ ለዩ። ከለያችሁ በኋላ በዛ ጉዳይ ላይ መጠየቀው ነገር ምንድን ነው የሚለውን በእንግሊዝኛ ጎግል አድርጉ። እኔም አፕሊኬሽን መጨረሻ ላይ ያሳያችኋለሁ። አንድ አፕሊኬሽን አለ፣ አሪፍ አፕሊኬሽን ነው። ኤአይ ምናምን ቱልስ አለው። ትጠይቁታላችሁ፣ ይመልስላችሁ። እንዲህ ብጠይቅ ምን ማድረግ አለብኝ፣ እንዲህ ባል ምን ማድረግ አለብኝ ምናምን የሚለው ነው። እና ይሄ ነው አፕሊኬሽኑ። ከታያችሁ እዚህ ላይ ገና አውርጄው ነው፣ አዲስ አውርጄው ነው። እና እኔ ይህንን ነው ስጠቀም የነበረው። ጥያቄውን ብቻ አይደለም በነገራችን ላይ ትራክ ያደርግላቸዋል። ካታጎሪያችሁ ምን ላይ ደረሰ። አሁን ኤፍ2ቢ ኤፍ2ኤ እነዚህ ኤፍ3 ምናምን የሚባሉ ቪዛ ቡሌቲን አላቸው። ስለ ቪዛ ቡሌቲን ደግሞ ከፈለጋችሁ ሰራላችሁ ጊዜ እና ቪዛ ቡሌቲናችሁ ከረንት ሆነ አልሆነ የሚለውን ነገር ይሄን አውስትራክ ያደርግና ይነግራቸዋል፣ ሪማይንድ ያደርጋቸዋል። ስለዚህ በዚህ መከታተል ማየት ትችላላችሁ። ከዛም አልፎ ግን ዋናው ነገር ምንድነው ጥያቄ መጠየቅ ትችላላችሁ። ኤአይ ቱልስ አለው። ጥያቄ መጠየቅ ትችላላችሁ። ጥያቄው ስትጠይቁት ራሱ ይነግራችኋል። ምን ማለት መመለስ እንዳለባችሁ፣ ምን ማለት እንዳለባችሁ ይነግራችኋል። በዛም መንገድ ምን ትሆናላችሁ? ለኢንተርቪው ሬዲ ትሆናላችሁ። ከዛ ደግሞ ሁለተኛው ባዚ ከመግባታችሁ በፊት ማድረግ ያለባችሁ ነገር ዶክሜንታችሁን ስትሮንግ ማድረግ አለባችሁ። ይህንን ወቁ። ኢንተርቪው ቀለል ያለ እንዲሆን ከፈለጋችሁ ዶክሜንት ስትሮንግ መሆን አለበት። ዶክሜንት ስትሮንግ መሆን አለበት ስል ምንድነው? ሪሰንት የሆኑ ዶክሜንቶች በጠቅላላ መሆን አለባቸው። በቃ
ሪሰንት አሁን ለምሳሌ ፖሊስ ሰርተፍኬት አሁን ከ1 ወር ከ2 ወር በፊት የሚገባ ከሆነ ቢያንስ ፖሊስ ሰርተፍኬት ለ6 ወር የሚያገለግለው ሪሰንት የቅርቡን ኤክስፓየርድ ያለ ፖሊስ ሰርተፍኬት እንደ አዲስ ማውጣት ካለባችሁ ማውጣት። በፊት ኦንላይን ያስገባችሁ ና ካለ አይሰራም ስትሄዱ እዛው ወቁት፣ እንዳትሸወዱ። አበሻ መንካት እንደዚህ አልተባልኩም እንዳትሉ። የኢንተርቪው ቦታ ሄደ ሰርተፍኬት ኤክስፓየርድ አድርገዋል እንደዚህ ቱቱ አንጂ ብለው የአድሚኒስትሬሽን ፕሮሰስ የሚሉት ነገር አለ። ውስጥ ካካተቷችሁ ይረሷቸዋል። በዛ ከእናንተ ከኤምባሲ ትወጣላችሁ፣ እነሱ ይረሷቸዋል። የሆነ ጊዜ ትዝ ይላችሁ ይበሯቸዋል። ፓስፖርታችሁን ወስዶ ሁሉ ሊረሷችሁ ይችላሉ። ስለዚህ እንዳትሳሳቱ። የትኛውንም ዶክሜንት አፕሎድ ማድረግ ያለባችሁ ዶክሜንት ሪሰንት የሆኑ ዶክሜንቶች አፕሎድ የምታደርጉት። አሁን በእኛ ኬዝ አሁን የእናት ታክስ ሪተርን የቆየ ነበር ያስገባ ነው። ኦልሬዲ አልፎበታል። ሪሰንት ለዛም ስናስገባ የሶስቱን ዓመት ነው 23 24 25 ሪሰንት ለምን 22 23 24 ሪሰንት ያስገባ ነው። የ3 ዓመት ታክስ ሪተርን ስፖንሰር ነበር። ስፖንሰራችንም የ3 ዓመት ታክስ ሪተርን እንደገና አፈዳፊ ሰፖርት አለ። አፈዳፊ ሰፖርት ሪሰንት መሆን ያለበት እንዳትሳሳቱ። አንዴ የገባ አይደለም። ዛሬ 2 ዓመት የገባው አፈዳፊ ሰፖርት ዛሬ ኢንተርቪው ትጠሩ አያገለግልም። እንዳትሸወዱ። ዝም ብላችሁ ከገባችሁ ወደ ቱቱ አንጂ ነው የሚሄዳችሁ። ቱቱ አንጂ ማለት ደግሞ የራስ ፕሮሰሳችሁን የባሰ ነው የሚያራዝምባችሁ። አደራችሁ። እዚህኛም አሁን አፈዳፊ ሰፖርቲንግ ሪሰንት ነው ያልነው 2014 ነው የሰራ ነው። የስፖንሰራችን የእናታችን ታክስ ሪተርንም እንደዛው ያሰራ ነው። ከታክስ ሪተርን ከነዚህም አልፎ አሁን ከረንት ላይ ኤምፕሎይ መሆናቸውን ሰራተኞች መሆናቸውን ገቢ እንዳላቸው የሚያረጋግጥ ከሚሰሩበት ቦታ ወረቀት ጽፈን ሁሉ አፕሎድ አድርገናል። ታክስ ሪተርን አፈዳፊ ሰፖርት አሁን ስራ ላይ እንደሆነ የሚገልጽ ወረቀት አፕሎድ አድርገን እዛዎች እነሱ የሚለዋቸው በፊት ሲቲዝን ናቸው ወይ ደግሞ ግሪን ካርድ ወደ ከሆነ ግሪን ካርድ ወደ የሚለውንም ታስገባላችሁ። እሱ አንዴ ካስገባችሁ ገባ ነው፣ ችግር የለውም። ስለዚህ ግን ሶስቱ ነገሮች አሁን ስራ ላይ እንዲሆኑ ወይ ደግሞ ኤክስተርናል የሚያገኙት ገቢ ካላቸው የሚገልጽ ወረቀት አፈዳፊ ሰፖርት ሪሰንት ይቀርብ፣ ታክስ ሪተርን ሪሰንት ይቀርብ። በቃ አለቀ ጉዳዩ። የሚጠይቃችሁ ሰው እናንተ ልመጡ ባላችሁበት በዛች 1 እና 2 ደቂቃ ውስጥ ይሄን ያህል እናንተን እያዋራ ቼክ ያደርጋል። 3-4 ጥያቄ ጠይቃችኋል። ኢሹት ተብላችሁ ትሄዳላችሁ። ይሄን ያለው ነገር እንጂ ኤምባሲው ላይ እንዲያካብዳችሁ የሆነ ጥቁር ጥላ ጭንቅላታችሁ ላይ አድርጋችሁ ወይኔ ዛሬ ወይኔ ያለቀን እያላችሁ አትግቡ። በጣም ሲምፕል ነው። አዋቃለሁ በትዳር ይከብድ ይችላል። በፊያንሴ በትምህርት ዲና መደረጉ ከፍ ሊል ይችላል። ግን ቢሆንም ምንድነው መደረግ ያለበት? ያ ሰው ዲና የተደረገ ማለት እናንተ ተደረጋችሁ ማለት አይደለም። እና ማንነታችሁን ወሰናችሁ ዲና ያለመደረግ ዶክሜንታችሁን ሬዲ አድርጉ። ምን ልጠይቅ ይችላል የሚለው ነገር ሬዲ ሆኑ። ገባችሁ? ዋናው ይሄ ነገር ነው። ሌላው በኬዝ ነምበራችሁ ኢሹድ ማለት ፓስፖርታችሁ ማከታተል ሳይሆን ለምሳሌ እኛ ኤምባሲ ከገባን በኋላ ኮንግራጁሌሽን ብሎ ፓስፖርታችሁን ወሰደ። ከ15 ቀን በኋላ ይመስለኛል ኢሹድ የመጣው ወረቀቱና መከታተል ትችላላችሁ። አንዳንዴ ከዛም በላይ ወር ነው ሊያቆዩ ይችላሉ። ብዙ ጊዜ ድንገት ቢሆን ችግር ያኔ ኮንታክት ማድረግ ትችላላችሁ። ግን ወር መቆየቱን አለመቆየቱን እናንተ ጋር ሊደርስ መሆኑን ደግሞ መከታተል ያለ ገና እነሱ መከታተል ሳይልክላችሁ በቪዛ ታይፓችሁ ኬዝ ትራከር አለ። በኬዝ ትራከር ገብታችሁ ኢሹድ ሆኗል አይሆንም የሚለው ወይ ሬዲ ይላችኋል ወይ አድሚኒስትሬሽን ፕሮሰስ ላይ ይላችኋል። ኢሹድ ካላችሁ በ4 ቀን ውስጥ እጃችሁ ላይ መግባት አለበት። ያንን ቼክ የምታደርጉበት ዌብሳይቶች አሉ። ስለሱም ከፈለጋችሁ ከዚህ በደንብ ልሰራላችሁ ይችላል። ግን አሁን ቅድም ያሳየኋችሁ አፕሊኬሽን አለ። እሱን ዲስክሪፕሽን ላይ ጽፈላችኋለሁ። እዛ ላይ መከታተል ትችላላችሁ። ካለፈ በኋላ እንኳን አፕሩቭ ከተደረጋችሁ በኋላ
ያለው ነገር ማወቅ ከፈለጋችሁ። ስለዚህ ይሄ ያለው ነገር ትልቅ ቢግ ዲል አይደለም። የሚያስፈራ ነገር ይኖራል። አሁን የሚፈርቻለሁ ራሱ ግን የፈራሁት ምንድን ነው? ሚስ ኢንፎርሜሽን በመደረግ ነው። ከኋላ ሰሞን የነበረው ነገር ሁሉ ጥሩ አልነበረ። ስለዚህ ስገባ ይህንን ሪያክት አደረኩት። እግዚአብሔር ይመስገን በደንብ ተዘጋጅቼ ስለገባው ዛሬም የሚዋሽ ነገር የለም። እናታችን ነው የምትወስደን ዲኤንኤ ወስዶ አረጋግጠዋል። እናት መሆኗን የእሷን ስራ የእሷን ሁኔታ ሁሉ ነገር አረጋግጠዋል። ስለዚህ ብዙ የሚል የለውም። ግን ቢሆንም ሬዲ መሆኑ እንዳልኳችሁ ቪዛ ካታጎሪያችሁን ማወቅ በየትኛው ካታጎሪ ነው ያለው አንደኛው። ቀጣይ ደግሞ ምንድነው ዶክሜንታችሁ ስትሮንግ ማድረግ፣ ሪሰንት የሆኑ ዶክሜንቶችን ማክተት። ስፖንሰር ካስፈልጋችሁ ስፖንሰር አድርጋችሁ የስፖንሰሩን ፋይል ዶክሜንቱ ነገር ማዘጋጀት አለባችሁ። አዘጋጅታችሁ አፕሎድ አድርጉት። ኤምባሲ ከመግባታችሁ በፊት አፕሎድ ካደረጋችሁ በኋላ ደግሞ በኮፒ ያዙት። አፕሎድ ዌብሳይቱ እንኳን ቢዘጋባችሁ አይዘጋም፣ ግን ድንገት እንኳን እንደዚህ አይነት ነገር ቢከሰት እንኳን ሃርድ ኮፒ እንዳትረሱ። ግልጽ ሃርድ ኮፒ አንዲት ነገር እንዳትረሱ። አሰስ ገሰሱን በኦርደር አድርጋችሁ አሰስ ገሰሱን ስላችሁ የሚያስፈልጉ ዝም ብሎ የሚያስፈልጉ ምንድናቸው ልትሄዱ የምችለው ምንድን ነው? ምክንያቱም ቪዛ ካቴጎሪ ነው ያለው። ስለዚህ ጊዜ ሃርድ ኮፒ ሁሉም ማድረግ ይችላል። አፕሎድ ያደረኩትን ነገር ሃርድ ኮፒ አድርግቴ ታይድ በሆነ ኒት በሆነ በሚያምር ነገር ኦርደር በሆነ ነገር አርግቼ እስከምጬ ገብቻለሁ። ግን አንድም ወረቀት አውጥተን ያልተጠየቁ፣ ምክንያቱም ሁሉ ነገር አፕሎድ አርግቼ ስለጨረሱ። ግን ኬዝ እንደ ኬዝ እንኳን አንዳንዴ አልታይ ቢለው ወይ ማየት ከፈለገ አንድ ኮፒ መያዛችሁ ፕሪፔር ማድረጋችሁ ለኢንተርቪው እንደተዘጋጃችሁ ማወቅ ከፈለገ እስኪናሉ አውጥታችሁ ለማሳየት አውጥታችሁ ናችሁ አዘጋጁ። ጥያቄ ካላችሁ በዚህ ጉዳይ ላይ ወይ እንዲሰራላችሁ የምትፈልጉት ስለ ቪዛቢሊቲ ነው፣ ስለዚህ ስለ አፕሊኬሽኑ ሙሉ ምንም ብትፈልጉ ኮሜንት አድርጉልኝ። ቻው።